መረጃ ለብዙዎቹ እንዲደርስ አድርጉ። በአሁኑ ሰዓት የዶናልድ ትራምፕ አድሚኒስትሬሽን እጅግ ከባድ የተባለ ውሳኔ አስተላልፏል። በተለይ በኤልኤ ካሊፎርኒያ የምትገኙ ይህ መረጃ እጅግ በጣም ወሳኝ ነው። እስከ መጨረሻው ድረስ አብራችሁን ቆዩ። የዶናልድ ትራምፕ አድሚኒስትሬሽን እንግዲህ በኤልኤ በተደረገው የተቃውሞ ሰልፍን ተከትሎ በአሁኑ ሰዓት አንድ ውሳኔ አስተላልፈዋል። ካሊፎርኒያ አካባቢ በተደረገው ከፍተኛ የሆነ የአይስ የአፈሳ እንቅስቃሴ ሊሳካላቸው አልቻለም። እንግዲህ የነኚህን የአይሶች እንቅስቃሴ ተከትሎ ከፍተኛ የሆነ ተቃውሞና ሰልፍ ሲደረግ ተመልክተናል። በነበረው ሂደት ደግሞ እጅግ በጣም ከፍተኛ የሆነ ግጭት እንዲሁም ደግሞ በርካቶች ለእስር መዳረጋቸው ተሰምቷል። እስኪ ተመልክተን እንመለስ። Police are out pepper spraying and throwing stuff out here in the streets. They're blocking ICE, blocking the FBI from going through. እንደተመለከታችሁት እንግዲህ በትናንትናው ዕለት በተደረገው የአይስ የአፈሳ እንቅስቃሴ በርካታ ቦታዎች ላይ እንግዲህ ከፍተኛ የሆነ ተቃውሞ ገጥሟቸዋል። አይስ ያደርግ የነበረውን እንቅስቃሴ ተከትሎ እንግዲህ በጣም በርካታ የሚባሉ የዛው አካባቢ የሚገኙ እዛው አካባቢ ነዋሪ የሆኑ በተለያየ የሥራ ሙያ ውስጥ የሚገኙ የዛ አካባቢ ነዋሪዎች ከፍተኛ የሆነ ተቃውሞ ሲያደርጉ ታይተዋል። ይህንን ተቃውሞ ተከትሎ ደግሞ እንግዲህ የአይስ ኦፊሰሮች አንዳንድ እርምጃዎችን ሲወስዱ ተመልክተናል። እንግዲህ ከእርምጃዎቹም ውስጥ ደግሞ በርካታ የሚባሉ ሰዎች ለእስር መዳረጋቸው ተሰምቷል። ሎስ አንጀለስን እንግዲህ እንደምናውቃት እጅግ በጣም ከፍተኛ ወር ደግሞ በጣም ሀብታም የሚባሉ ሰዎችን የያዘች ከዛም አልፎ ደግሞ በድህነት የሚኖሩ ህዝቦችም የሚገኙበት ቦታ ነች። እንደምታውቁት ሎስ አንጀለስ ከዛም ባለፈ የሆሊውድ መገኛ ቦታ ናት። የአይስ እንቅስቃሴ የነበረው እጅግ በጣም በርካታ የሚባሉ በቀን ስራ የሚተዳደሩ የቧንቧ ስራ የሚሰሩ ግንበኛ እንዲሁም ደግሞ አንዳንድ ከጋራዥ ጋር በተገናኘ ስራ የሚሰሩ ሰዎች ታርጌት ያደረገ እንቅስቃሴ ነው እንግዲህ ሲደረግ የነበረው። ቀላል ያላደረገው ለምንድነው? እነኚህ ማህበረሰቦች እንግዲህ ከላቲን የመጡት በተለይ ደግሞ ወደ ከ50 እስከ 60% የሚጠጉ ላቲኖች በዚህ አካባቢ ይገኛሉ። እጅግ በጣም በርካታ የሚባሉ በዝቅተኛ ደረጃ የሚኖር ማህበረሰብ ያለባት አካባቢ እንደመሆኗ በቀላሉ አይሶች እነኚህን ሰዎች ዲቴይን ማድረግ አልቻሉም፣ ወር ደግሞ በቀላሉ አፈሳ ሊያደርጉ አልቻሉም። እነኚህ በዝቅተኛ ደረጃ የሚገኙ የማህበረሰብ ክፍሎች የአይስን እንቅስቃሴ ወር ደግሞ አይስ የሚወስደውን እርምጃ በቀላሉ መቀበል አልቻሉም። ቀጥሎ እንደምትመለከቱት እንግዲህ እጅግ በጣም አግሬሲቭ ሆነው ከፍተኛ የሆነ እርምጃ የአይስ ቬሂክሎች ላይ እንዲሁም ደግሞ የአይስ ኦፊሰሮች ላይ ሲወስዱ ተመልክተናል። እንደተመለከታችሁት እንግዲህ በሎስ አንጀለስ የሆነው ጉዳይ እጅግ በጣም ለትራምፕ አድሚኒስትሬሽን እጅግ በጣም የሚከነክንና ያልጠበቀው ሆኖበታል። ይህንን ተከትሎ እንግዲህ የዶናልድ ትራምፕ አድሚኒስትሬሽን አንድ አዲስ ውሳኔ ወስነዋል። ይህ ውሳኔ ደግሞ በርካቶችን አስደንግጧል። በርካቶች ይህ ውሳኔ አልተዋጠላቸውም። ውሳኔው ምንድነው? የትራምፕ አድሚኒስትሬሽን ከ2000 የማያንሱ የናሽናል ጋርድ ለመጠቀም ውሳኔ አስተላልፏል ማለት ነው። ከዛሬ ጀምሮ በሎስ አንጀለስ በካሊፎርኒያ አካባቢ ከፍተኛ የሆነ ናሽናል ጋርድ በየቦታው ልታዩ ትችላላችሁ። እንዲሁም ደግሞ ፍተሻውም አፈሳውም ተጠናክሮ ሊቀጥል ስለሚችል ከአንዳንድ አላስፈላጊ እንቅስቃሴዎች እንድትቆጠቡ በዚህ አጋጣሚ ለማሳሰብ ነው። የዶናልድ ትራምፕን ውሳኔ ተከትሎ እንግዲህ በጣም በርካታ ትችቶች እየተሰነዘሩ ይገኛሉ። በአሁኑ ሰዓት የካሊፎርኒያ ገቨርነር የሆነው እንግዲህ ጌቪን ኒውሰም የተባለ አንድ ግለሰብ Donald Trump የወሰኑትን ውሳኔ ተቃውሞ መልእክት አስተላልፏል። And breaking news, Governor Newsom says that President Trump is moving to deploy the California National Guard. The National Guard is controlled by the governor, but Governor Newsom says the federal government is moving to take over the California National Guard and deploy 2,000 soldiers. Newsom goes on to say that move is purposefully inflammatory and will only escalate tensions. በካሊፎርኒያ የነበረው ጉዳይ አንደር ኮንትሮል እንደሆነ ማለት ደግሞ በቁጥጥር ስር እንደዋለ ከኛ አቅም በላይ እንዳልሆነና የናሽናል ጋርድ መጠቀሙ አስፈላጊነቱ እንዳልታየው የዶናልድ ትራምፕ ውሳኔ ጉዳዩን የበለጠ ከማባባስ ውጪ ምንም አይነት መፍትሄ አይኖረውም ሲል መልእክቱን አስተላልፏል ማለት ነው። ዶናልድ ትራምፕ ይህንን ጉዳይ በተመለከተ ምንም አይነት ምላሽ አልሰጡም። ገቨርነር ጌቪን ኒውሰም ግን አስፈላጊነቱ እንዳልታያቸው ተናግረዋል። በኤልኤ አካባቢ የምትገኙ ኢትዮጵያውያን እንግዲህ ከወትሮ ለየት ባለ
አንዳንድ እንቅስቃሴዎች ሊኖሩ ስለሚችሉ የነበረውን ግጭት ተከትሎ የአይስ ኦፊሻሎች ጠንከር ያለ ክትትል እንዲሁም ደግሞ ጠንከር ያለ የአፈሳ እንቅስቃሴ ሊያደርጉ ስለሚችሉ እናንተም ባላችሁበት አካባቢ የምታደርጉትን እንቅስቃሴ በተቻለ መጠን የተገደበ ለማድረግ ሞክሩ። እንዲሁም ደግሞ በተቻላችሁ መጠን ዶክመንቶቻችሁን በመያዝ ውጡ። አስፈላጊ ዶክመንቶችን እጃችሁ ላይ በመያዝ እንቅስቃሴ እንኳን ማድረግ ካለባችሁ እንደዛ እንድታደርጉ በዚህ አጋጣሚ ለማሳሰብ ነው። ይህ ይሁን እንጂ የዶናልድ ትራምፕ አድሚኒስትሬሽን ግን አሁንም በተለያዩ ስቴቶች ከፍተኛ የሆነ ተቃውሞ እየገጠማቸው ይገኛል። ፕሮቴስት የሚያደርጉት ሰዎች not only migrants እንግዲህ ማይግሬት አድርገው ወደ ዩኤስኤ የገቡ ሰዎች ብቻ አይደሉም። ከዛም ባለፈ አንዳንድ እንግዲህ በዩኤስኤ የሚገኙ የዛው የዩናይትድ ስቴትስ ሲቲዝን የሆኑ ሰዎችም የሚደረገውን እንቅስቃሴ ተከትሎ ኔበሮቻቸውን ፕሮቴክት ለማድረግ ኖ ሞር ትራምፕ የሚል መፈክር ሁላ በመያዝ የሚደረገውን እንቅስቃሴ የሚደረገውን አፈሳ ሲቃወሙ ተመልክተናል። ከዚህ ቀጥሎ በምትመለከቱትም እንግዲህ አንድ በኤልኤ የሚገኝ አንድ ግለሰብ የሚደረገውን እንቅስቃሴ የአይስ ኦፊሰሮች እንዲሁም ደግሞ የትራምፕ አድሚኒስትሬሽን እያደረገ ያለውን እንቅስቃሴ ተቃውሞ አንድ መልእክት አስተላልፏል። መልእክቱን አድምጠን እንመለስ። We're standing here in solidarity with the immigrant community in Los Angeles. We're demanding that the city departments not collaborate with ICE. In the 9th district, we have the largest immigrant community probably in the whole country. If we let ICE come in and take our neighbors, take our families, take our children, then we'll lose our entire community. Our families deserve to feel safe in their own backyards, in the parks, in schools, and at work. So we're standing here to demand that LA City Council say enough is enough. ICE pa fuera. እንደሰማችሁት ነው እንግዲህ የዶናልድ ትራምፕ አድሚኒስትሬሽን ከፍተኛ የሆነ ጫና ውስጥ እንዳሉ መገመት አያቅትም። ሲቲዝን የሆኑ ሰዎችም ተቃውሟቸውን እያሰሙ ይገኛሉ። እንዲሁም ደግሞ በቅርቡ በሰራውላችሁ ቪዲዮ እንደተመለከታችሁት ከኤለን መስክ ጋር እጅግ ከፍተኛ የሆነ ውጥረት ውስጥ ይገኛሉ። የቃላት ሰጠገባ ውስጥ ከዛም አልፎ ደግሞ አንዳንድ መካሰስ ውስጥ ገብተዋል። ኤለን መስክም እንግዲህ የዶናልድ ትራምፕን ከስልጣን እንዲለቁ በሚደረገው እንቅስቃሴ የገንዘብ እርዳታ አደርጋለሁ እያሉ ተሰምተዋል ማለት ነው። ዶናልድ ትራምፕ በዚህ ሁሉ ጫና ውስጥ ነው እንግዲህ ኢሚግራንትን ዲፖርት አደርጋለሁ እንዲሁም ደግሞ ከፍተኛ የሆነ የአፈሳ ሬድ አደርጋለሁ እያሉ እየሞከሩ የሚገኙት። ምናልባት ከዚህም እየተሰሙ ያሉት ጫናዎችና ውጥረቶች እንዲሁም ደግሞ ተቃውሞዎች የዶናልድ ትራምፕን አንዳንድ አላስፈላጊና አንኮንስቲቱሽናል የሆኑ እንቅስቃሴዎችን ሊያቆሙ የሚያስችሉ ከሆነ አብረን የምንመለከተው ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቻናሉን ላይክ ያደርጋችሁ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ በመሆን አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሱ አድርጉ። ጤና ይስጥልን።